Hey guys, welcome back to my channel. ዛሬ እንግዲህ አዲስ ልብስ ለሳመር የሚሆነኝ ለመግዛት ወጥቻለሁ እና አብራችሁን ቆዩ። ሲያምር ይሄ አው እሱ ያምራል ግን ወይ በጣም ሰፊ ነው። አው ሶሪ እዚህ ጋር ጓደኛ ያልሰማ ስላለችኝ በሷ ተናድጄ ነበር ግን መምታት ክልክል ነው። ኦኬ ከላይም አለ በዚህም አለ ከታችም አለ። ከታች ያለው ከለር እኔ እንዴት እንደወደድኩት አልበቃ ስላለኝ ነው እንጂ ይሄኛው ነው እንጂ I don't think so። እዚህ ቤት ግን ባጊ ጂንስ አላቸው ነችን። ኦኬ ከላይ የሚለበስ ነው። ኦኬ ጃኬት እሺ ያምራል። የሆነ ነገር ተነክቷል። ቀይ ነው ኖኒኮ ምንድነው መስለኝ ነበር። አጭር ነው ለማለት አይደለም። አጭር ነው ሰክት ነው አይደለም። ነጭ እንትን ቀይ ነገር ተጸይቆ ያምራል። ይሄ ደግሞ ከለር ለብሶ ይጨርሱት አይነት ልብስ ያ ቢጫ አለልሽ እዛ አለ ሁሉም ማለት ቢጫ አለ። ምንድነው? ቢጫ ኦኬ ያኛ መጨረሻ ነው ቡናማ ነው ከራህለኒ አንቺ እንዴ ይሄ ብቻ አለው ይሄ ሌላው አለ አይደል? ኦኬ ይሄ ለሙከራ ነው የሚገዛ አይደለም። ሁሉም ደግሞ የሚገዛ ነው አይመስላችሁ? አንደን ለምንድን ነው ግን ሁሉም ነገር ዋጋውን እስከምታዩ ድረስ ቆንጆ የሚሆነው? ካያችሁት በኋላ ደግሞ ያስጠላችኋል። It's so crazy. Yes. እኔን ማዳመጣችሁኝ ያዳመጣችሁኝ አይደለም? አዳምጣለሁ አላስተግርብርም ወይ አላስተግርብርም ትገዢ ነው ልገዢ ነው አይደል? በልቤ ቦታሽ እሺ ምሳይ ከሱሪስ ጋር ከብቱ ስራህ ይሄድ ምንም እቺን ጃኬት እየተቀበልኩ ጨርሰዋለሁ። አዋ ከነ ወንዶቹ እነሱ ጫማዎቹን ብታያቸው ታብጃለሽ ነው የምልሽ። ለጫማ ምን ብር ስለሌለኝ ጫማዎቹን አለከ ይሄ የማታ ነው ልብስ ነው የሌሊት ልብስ ነው የሚባለው። እሺ ያ ራይት እንደውም እንደዚህ ጨርቅ አይደል? አዎ እና ለስንት ተሰልፈን እንችላለን? እዚህ ጋር ተሰልፍ ያለው እዚህ ጋር ልብሶች አሉ። ይሄው ቦርሳም እዚህ ጋር አለ። ሁሉም አለ። እኔ ግን የሚበቃኝን ይዣለሁ። ስለዚህ ሴልፊን ይዤ ልብሴን እስቲ ያሳኝ ከንቺ ጋር ያለው ተጨማሪ 3 በአጠቃላይ ወደ
8 ዩሮ። ከዛ ሁሉ በኋላ ይህን ጂንስ መርጫለሁ። ያ ሁሉ ለክቼ አንድ ገዝቻለሁ። ከላይ አላበሽ ደግሞ ሌላ ቦታ ያለው እና በመጨረሻ ገዝተነዋል። 19 20 ብር ነው በአጠቃላይ 18 ነበር ከነ ምናምኑ 20